ሰላም እንዴት ናችሁ? ጥርሳችሁን ለሊት ህመም የሚሰማችሁ ሰዎች ህመም ለምን እንደሚሰማችሁ ታውቃላችሁ? ለሊት ላይ ህመም የሚጀምረው የጥርስ ህመም ደም ወደ ጭንቅላታችን በጣም የሚሄድበት ሰዓት ስለሆነ አንደኛው ምክንያት። ሁለተኛ ነገር ደግሞ ሐሳባችን ሁሉ ተሰብስቦ የጥርሳችን ህመም ላይ ስለሚሆን ነው። ለዛ ነው። ስለዚህ ይሄንን ደግሞ ህመሙን ለመቀነስ አንደኛው መንገድ ካንገታችሁ ቀና የሚያደርጋችሁን አተኛኘት መተኛት። ምክንያቱም ምንድነው የደም ዝውውር ወደ ጭንቅላታችን በኃይል የሚሄድበት ሰዓት ነው በመንተኛበት ሰዓት። ስለዚህ ያንን የደም ዝውውር ወደ ጭንቅላታችን የሚመጣውን የደም ዝውውር ለመቀነስ ከአንገታችን ቀና የሚያደርገን ቢቻል ከወገባችን ጀምሮ እስከ ጭንቅላታችን ድረስ ቀና የሚያደርገንን አተኛኘት በመተኛት ህመሙን ለመቀነስ መሞከር እንችላለን። ለበለጠ መፍትሄ ለበለጠ መረጃና ዘለቄታ ያለው ህመም እንዲጠፋላችሁ የሚያደርግ ስራ ደግሞ ስለምሰራ ስልኬን ባዮ ላይ ማግኘት ትችላላችሁ። አመሰግናለሁ።